ሀገርህን ወክበህ በትምህርት ቤቶች ለማስፋፋት እየተሰራ መሆኑን የቱሪዝም ሚኒስቴር ገልጿል። የተማሪዎች ክበብም ከመደበኛው ትምህርት በተጨማሪ ተማሪዎች ሀገራቸውን እንዲያውቁ የማድረግ ዓላማ ያለው ነው። በክበብ ውስጥም በርካታ ተግባራት የሚከናወኑ ሲሆን ከነዚህ ውስጥም ተማሪዎች በሚዘጋጁ የህብረት ጉዞዎችም የተለያዩ ባህላዊ ቅርሶችና የቱሪስት መዳረሻዎችን እንዲጎበኙ ይደረጋል። ዮሐንስ በቀለ ተማሪዎች የሀገራቸውን ባህል፣ ትውፊት፣ ቅርስ እንዲሁም የቱሪስት መስህቦች እንዲያውቁ ታልሞ የተቋቋመ ክበብ ነው ሀገርህን እወቅ። ከመደበኛው ትምህርት ጎን ለጎን ተማሪዎች ሀገራቸውን እንዲያውቁ አበርክቶ ከፍ ያለ ነው። ከነዚህም የፈጠራ ችሎታዎችን ለማዳበር እንዲሁም የተለያዩ ቋንቋዎችን ለመማር እንደጠቀማቸው ነግረውናል። በዚህ ክበብ ውስጥ የተለያዩ ሀገራችንን ባህላችንን ቋንቋ ምናምን የተባሉ ሀገራችን ያላትን ነገሮችን እንድናቅ የምናደርጋቸው የተለያዩ ስራዎች አሉ። በውስጣቸውም ደግሞ የተለያዩ የስነ ጥበብ የድራማ ምናምን ስራዎችን በውስጡ አካቶ ይገኛል ማለት ነው። እኔ እንደማምነው ያለን ነገር ለማሳደግም ሆነ ጥሩ ደረጃ ላይ ለማድረስ ምንድነው ያለን ነገር የሚለውን ቀድመን ማወቅ አለብን። ለዛ ደግሞ በጣም ትልቅ የሆነ ቤት ሰጥቶናል ብዬ አስባለሁ። እኛ ላይ ቋንቋችን ምንድነው፣ በምን መልኩ ልናሳድገው እንችላለን፣ ምንም በውስጡ ያካትታል የሚሉትን ነገሮች በደንብ ልናውቃቸው ችለናል። እኚህን ደግሞ በምን መልኩ እናጎለብታቸዋለን ብለን በምናይበት ጊዜ የተለያዩ ዘርፎችና የተለያዩ ስራዎች ተሰጥቶን ላይክ ጆርናሊዝም አለ፣ በውስጡ ስነ ግጥም አለ፣ ውዝዋዜ፣ ድራማዎች፣ ኮሜዲ ምናምን አለ። እኚህን ነገሮች በውስጡ አካቶ ሞር ያለን ነገር ደግሞ እንድናጎለብታቸው። ክበብ ውስጥ እጅግ ዘርፈ ብዙ ስራዎች ይከናወናሉ። እንደውም በዚህ ክበብ ውስጥ እንደውም አንድን በሀገራችንን በማስተዋወቅ ዘርፍ ስንል እንደዚህ ስንል አሁን ባህላችንን፣ ወጋችንን እንዲሁም በኪነ ጥበብ ዘርፍ ውስጥም እጅግ በጣም ያግዘናልም። በዚህ ትምህርት ቤት ውስጥ እንግዲህ እጅግ በጣም ሰፊ ነው። የተለያዩ ብሔር ብሔረሰቦች እንትኖች እዚህ መጥተው ይማራሉ። እናም በዚህም በተለያዩ ቋንቋዎች እንኳን ይህንን እንትን እናካሄዳለን። ቋንቋዎችም አሉ። እንዲሁም በዚህ እንትን ላይ ሀገራችንን እናስታውቃለን። በቋንቋዎቻችን፣ በባህሎቻችን፣ በዘፈኖች አሉ። እንዲሁም በድራሞች የምናስተዋውቅ ይሆናል። ሀገራችን ስናውቅ ብዙ ነገር ነው የምናውቀው። ሀገራችን ብዙ ቅርጾች አሏት። ብዙ ማወቅ ያለብን በዚህ እድሜያችን ብዙ ነገር ካወቅን ይጠቅመናል። እኛ ከታላላቆቻችን ያወቅነው እኛ ደግሞ ለታናናሾቻችን እናሳልፋለን። ለዛ ሀገራችንን ስናውቀው ራሳችንን ራሱ ቆም ብለን ማየት እንችላለን ማለት ነው። ሀገርን እንወቅ ክበብ እኛ ትምህርት ቤት ከተጀመረ ትንሽ ቆየት ብሏል። በሱም በጣም ብዙ ነገር አውቀናል። ባህላችንን የተለያዩ ባህሎችን እንድናውቅ ረድቶናል። ከሱም መካከል የተለያዩ ቅርጻ ቅርጾች፣ የተለያዩ አመጋገቦችን ምናምን እንድናይ ረድቶናል ማለት ነው። ለምሳሌ አሁን ብዙ ቋንቋ የሚያወሩት ተማሪዎች አሉ። ከ7 በላይ የሚያወሩት እንደዛ አሉ። እነሱ አሁን ይህንን አሁን ለምሳሌ ሌላ ቋንቋ የማላውቀው ከሆነ ከአማርኛና ኦሮምኛ ውጪ ሌላ ቋንቋ እንድማር ይጠቅመናል። የሀገርን ባህላዊ ሴቶች ጠብቆ ለቀጣዩ ትውልድ ለማስተላለፍ አንድነትን ለመፍጠር ያለው አበርክቶም ላቅ ያለ መሆኑ ይነሳል። ተማሪዎች በትምህርት ቤት ቆይታቸው እውቀትን ከመቅሰም ጎን ለጎን ስለ ሀገራቸው እንዲያውቁ፣ የተለያዩ ቋንቋዎችን እንዲማሩ እንዲሁም ያላቸውን ተሰጥኦ አውጥተው መጠቀም እንዲችሉ ያደርጋል። አንድ ተማሪ ወይ አንድ ዜጋ ሀገሩን ሲያውቅ ነው በደንብ መገልገል የሚችለው። ስለዚህ ሀገራቸውን ያውቁ ትሩፋቱን፣ ባህሉን፣ ወጉን ካወቁ በኋላ ለሀገራችን ፋይዳ እንደሚሆን የሚያገለግሉ ብዙ ተማሪዎች እየተረብን ነው፣ እያመረትን ነው። በዚህ ረገድ ክበቡ ባህላዊ ስነ ምግባሩ ይዞ ተማሪዎቹ ለሀገራቸው ብዙ ስራ መስራት እንደሚችሉ ነው እየሰራ ነው ያለ ነው። በክበቡ ውስጥ የተለያዩ የባህል ነክ ስራዎች ኢትዮጵያ የሚዳስሱ ብዝሃ ቋንቋን የሚያስተናግዱ ልጆች የተፈጥሮአዊ ጸጋዎቻቸውን፣ ክህሎቶቻቸውን የሚያንጸባርቁበት፣ ስለ ሀገራቸው የሚያውቁበት፣ በተለይም ደግሞ በኢትዮጵያ ውስጥ ያሉትን በእያንዳንዱ ክልል ያሉትን እምቅ የተፈጥሮ ሀብቶቻችን የሚያውቁበት፣ የሀገር ፍቅርን በዛ የሚያድርባቸው እንዲደረግ እርስ በርስ የሚማማሩበት ክበብ ነው። በሀገርን እወቅ ክበብ በሚደረጉ የህብረት ጉዞዎች የተለያዩ ባህላዊና ተፈጥሯዊ ቅርሶችን እንዲሁም የቱሪስት መዳረሻዎችን እንዲጎበኙ በማድረግ የበለጠ ለሀገራቸው ያላቸውን የአመለካከት አድማስ ለማስፋት እየተሰራም ይገኛል። በመደበኛው የትምህርት ስርዓት በዋናነት የማይማሯቸውን ወይም የማያገኟቸውን ወይም ደግሞ ከተማሪዎቹ ፍላጎት ጋር ወይም ዝንባሌ ጋር ትስስር ያላቸውን ተማሪዎቹ በመምረጥ ወደ ዝንባሌያቸው እንዲያተኩሩ ያላቸው ዝንባሌ ደግሞ የበለጠ እንዲያዳብሩት
እድል የሚፈጥር ነው። ከነዚህ መካከል እንግዲህ አንደኛው የአገርን ወግ ክበብ ነው። አገርን እንዲያውቁ አካባቢያቸውን እንዲረዱ በትምህርት ስርዓት ውስጥ በተለያየ ደረጃ ትምህርት ቢኖርም ነገር ግን ጉዳይ ብለው ደግሞ በበለጠ ወደዛ ዝንባሌ እንዲኖራቸው ያለ ክበብ ነው። አሰባሳቢ ትርክትን ለመፍጠር እንዲሁም ለመጪው ትውልድ የሀገር ፍቅርን ለማስረጽ ሚናው የላቀ ነው። ሀገራዊ ትርክት ከመፍጠር አንጻር የእኛ የሆነው የእኛ ብቻ ሳይሆን የዓለም አቀፍ የሆነውን ነገር የማወቅ ስለዚህ ጉዳይ የመናገር የጋራ ስለሆነው ነገር የማውራት አቅማቸው የበለጠ ይዳብራል። ኢትዮጵያን በትምህርት ቤታቸው ብቻ ሌቭል ሳይሆን በአዲስ አበባ ብቻ ሌቭል ሳይሆን ከአዲስ አበባ ወጣ ብለው እንዲያዩ እድል ተፈጥሮላቸዋል።